አሉት ስለዚህ አንድ ሰው ተገቢ የሆነ የአካል ብቃት ስልጠና ተገቢ የሆነ የአካል ብቃት እንቅስቃሴ ያደረገ ነው ምንለው ዝም ብለን የሆነ ስለሮጠ ስለተነሳ ስለወደቀ ወይም የሆነ ሊፍት ስላደረገ አይደለም በትክክለኛ በባለሙያ እይታ ስታየው እነዚህን ኮምፖነንቶች በአግባቡ ለሚፈለገው ፐርፐዝ ለሚፈለግበት ስራ ወይም ስፖርት ማሟላት የሚችለው እነዚህን ኮምፖነንቶች በሙሉ ያገኛል ወይ ነው ለምሳሌ አንድ ሰው በጣም ጂም ውስጥ ገብቶ ሊፍት ቢያደርግ በጣም ቢወድቅ ቢነሳ ምናምን ሰው ሲያየው በተለምዶ ፊት ነው ብሎ ያስባል ነገር ግን ደግሞ ሌላ ኮምፖነንቶች አሉ ደግሞ ከጀርባ ማታያቸው ስለዚህ ይሄ በሙያ ሲሰራና ባለሙያተኛ ሲኖርበት እነዛን ኮምፖነንቶች ያወቀ ታች ያደረገ እያንዳንዱን ነገር ከመስራት አንፃር ብዙ የሚቀር ነገር አለ ስለዚህ አሁን በጂሞች ውስጥ በሜዳዎች ላይ በተለያዩ ተግባራት ትክክለኛ የሆነ ፊትነስ እየተሰራ አይደለም የምንለው ለዛ ነው ስታየው ፊዚካል ፊትነስ ነው የሚሰራው ግን ትክክለኛ ፊዚካል ፊትነስ አይደለም ያ ማለት የሆነ ሚነካቸው ፖይንቶች አሉ ደግሞ ማይነካቸው ነጥቦች አሉ ማለት ነውና እንደ አጠቃላይ ግን የአካል ብቃት እንቅስቃሴ ማለት አንድን ተግባር አንድን እንቅስቃሴ በአቅም በችሎታ ከመጀመሪያው እስከ መጨረሻው ለመጨረስና ለመከወን የሚያስችል አቅም ማለት ነው ናይስ የአካል ብቃት ስልጠናችን አሁን ላይ ያለው በተለይ ለስፖርተኞች ተሰጠ ያለው ስፖርት ስንል እንግዲህ እግር ኳስን የሚያካትታል አትሌቲክስን የሚያካትታል ሌሎች የሜዳ ተግባራትም የጂም ውስጥ ተግባራትም የቤት ውስጥ ስፖርቶችን የሚያካትታልና እየተሰጠ ያለው ስልጠና አንተ እንደ ባለሙያ ከብዙ ስፖርተኞች ጋራ በግልም ተሰራለህና ምን አይነት ስልጠናዎች እየተሰጣቸው ያለው እናንተ ጋራ ሲመጡ ምን አይነት ትምህርቶችን ከኋላ ይዟል ከዜሮ ነው የምታስጀምሯቸው ወይስ ደግሞ ጥሩ የሚባል የአካል ብቃት እንቅስቃሴ ሰርተው የመጡ ስፖርተኞችን ነው የምታገኙት እንደ አጠቃላይ ክለቦች ጋር በተጨማሪ እንደ ስፖርተኞች ጋር የሚያለው አዌርነስ ምን ይመስላል ስልጠናው አሁን ያለበት ደረጃ አሁን ዓለም እየሄደበት ካለው ጋራ ተመሳሳይ ነው ብሎ ማንሳት ይቻላል እንደ አጠቃላይ እንግዲህ ለስፖርት ኮምፒቲሽኖች ለሁሉም ማለት ይቻላል ፊዚካል ፊትነስ የጀርባ አጥንት ነው ያ ማለት በጣም ብዙ ነገሮችን አቺቭ ለማድረግ ሰክሰስ ላይ ለመድረስ በጣም አስፈላጊ ነው የሞደርን የምንለው የስፖርት የእያንዳንዱ የስፖርትና የበፊት ስንሰራበት የነበረው ስፖርት እንደ ሀገርም እንደ ዓለምም በጣም ልዩነት አለው በፊት ላይ ታለንት ላይ ቤዝ ያደረገ ኔቸር ላይ ቤዝ ያደረገ እንቅስቃሴዎች ነበሩ ምንሰራው አሁን ግን ሳይንሱ እየዘመነ ሲመጣ በተለይ ፊዚካል አክቲቪቲዎችና ፊዚካል ፊትነስ በሳይንስና በሪሰርቾች እየተደገፈ ሲመጣ ያንን በደንብ አጥንቶ በባለሙያ ተጠቅሞ የሚሰራው አካል የበለጠ ልዩነቶችን ያጠበበ መጣ ለምሳሌ በአትሌቲክስ ላይ አሁን እንደ በፊት ዶሚኔሽን የለንም እኛ ዶሚኔት ማድረግ አልቻልንም ለምን ካልክ የሆኑ ሰዎች በሳይንቲፊክ ሜተድ ያጠበውብን መጣዋል ጋፑን ማለት ነው ኳስ ላይ በፊትኛ የነበርንበት ቦታና አሁን ያለንበት ቦታ ላይ ቦክስ ላይ ኤቭሪ አስፔክት ኦፍ ስፖርት እንቅስቃሴዎች ጋር በትመጣ ልዩነታችን በፊት የነበርንበትና አሁን ያለው ነገር እየጠበበ መጥቷል ለዚህ እንግዲህ ዋነኛውና ትልቁ ተጠያቂ ምንድነው ካልከኝ ዳይሬክትሊ ሳይንቲፊክ አፕሮች የሆነ ወይም ደግሞ በሳይንስ የተለካ አቀራረብ እየቀረብን አይደለም ማለት ነው ስለዚህ አሁንም ታለንት ላይ ነው ቤዝ የምናረጋው አሁንም ኔቸር ላይ ነው ቤዝ የምናረጋው ስለዚህ ያንን ጋፕ ሉዝ ስናደርግ ያኛው ልዩነት ወይም ደግሞ ያኛው ክፍተት እኛ ላይ እየጠበበ እንደውም ብዙዎች ጥለውን እንዲሄዱ ምክንያት ሆኗል እንግዲህ አሁን እንደ ስዌት ቦክስ ደግሞ የተለያዩ በጣም ብዙ የስፖርት ተጫዋቾች ሊሆኑ ይችላሉ አትሌቶች ይመጣሉ እኛ ጋርና ሲመጡ እነዚህ ሰዎች ዜሮ ሆኖ አይደለም የሚመጡት ቅድም እንዳልኩ ነው ማንኛውም እንቅስቃሴ የሚያደርግ ሰው በተወሰነ መጠን የሆነች የፊዚካል ኤክሰርሳይዝ ኮምፖነንት ይዞ ይመጣል ለምሳሌ ልጁ ካርዲዮቫስኩላር ኢንዱራንስ ላይ ወይም የልብ ጥንካሬና ይሄ የልብ ሳምባ ጥንካሬ ላይ ጎበዝ ሆኖ ሊመጣ ይችላል አንዳንዱ ደግሞ በጣም ኤክስፕሎሲቭ ፓወር ላይ ምናምን ይሄ ድንገት በኃይል ምናመነጫቸው ጉልበቶች ላይ ምናምን ጥሩ ሆኖ ሊመጣ ይችላል ግን ቅድም እንዳልኩ ፊዚካል ፊትነስ አንዱን ይዘህ አንዱ ከሌለ ባዶ ይሆንክ ነው ተመጣው ስለዚህ አሁን እኛ ምንድነው የምናረጋው ልጆቹ ያላቸው አቅም ይኖራል ነገር ግን ደግሞ የሚጎሏቸውና ያ ስፔሲፊክ ትሬኒንግ ስፔሲፊሲቲ የምንለው ነገር አለ ማለት አንድ ሰው ለሆነ ስፖርት ሲዘጋጅ ለምሳሌ ለቦክስ ስታዘጋጀው ለአትሌቲክስ ስታዘጋጀውና ኖርማሊ ደግሞ ለእግር ኳስ ስታዘጋጀው ስፔሲፊሲቲ የምንፈልጋቸው ፖይንቶች አሉ ደግሞ ማለት ከነዛ ከፊዚካል ኮምፖነንቶች እንዲጎላ የምንፈልገው ስለዚህ ያንን በመሙላትና እንዲያዳብሩ በማድረግ ነውና የሚገርምህ ነገር ጓደኞቻቸው እነሱም አሰልጣኞቻቸው እዚህ መተው
በሳይንስ በተደገፈ ሁኔታ ስልጠና ሲወስዱ ልዩነቱን ራሳቸው ያውቁታል በአጭር ጊዜ ማለት ከጓደኞቻቸው ጋር የሚመጣውን ልዩነት ዛትስ ዋይ አንዱ ሰልጣኝ ይመጣና ከዛ ሌላው ይመጣል ጓደኛውን እየጠራ ግን ይሄ ደግሞ ስትራክቸርድ አይደለም በግል ሰዎች ለዛ ስፖርት ወይም በዛ ዘርፍ ለመሳተፍ ካላቸው ፍላጎት እና አቅም እየተነሳ የሚሰሩት እንጂ እንደ ተቋም እንደ እንትን ሆኖ ግን እየተከደበት አይደለም ስለዚህ ስፖርቱን ውጤታማ ያደርጋል ምናልባት ግለሰቡ የተነጣጠለ ይሆንና ልጁ ሜዳ ላይ በጣም ጥሩ ፐርፎርማንስ ያደርግ ጎል ስኮር ሲያደርግ ጉዳት ተጎርቶ ከሆነ ቶሎ ብሎ ከሌሎቹ ጓደኞች በተለየ ሁኔታ ሲያገግም ታየዋለ ያ ግን የቲም ስራ ላይ የሚያመጣው ነገር ግን ኢፌክት ይኖራል ግን ደግሞ የምታየው ነገር ይኖራልና ያንን ለመቀየር ደግሞ አሁን እኛ እየታገልን እየሰራን ያለን በጣም አሪፍ አካል ብቃት ስልጠና የሚያዘወትሩ ስፖርተኞች አካል ብቃት ስልጠና ሞር ሳይንቲፊክ የሆነውን ማለት ነው ምክንያቱም ቀደም ብለን ተጠቀስከው ምንም አይነት የአካል ብቃት እንቅስቃሴን የተወሰነ ነገር አላቸው ብለ ክሊር ስላደረክልኝ ስለዚህ ሞር ሳይንቲፊክ የሆነውን ስልጠና የሚያተኩሩ ሳይንቲፊክ የሆነውን ስልጠና የሚሰለጥኑ ሰዎች በተለይ የግል ስፖርቶች ላይ እግር ኳስን እንደ ቡድን ስለምናነሳ የአንደኛው ተጫዋች ብቁ መሆን ምናልባት አንድ ወይም ሁለት ጌም ላይ ሞር ነጥሮቶ ቡድኑ ሊይዝ ይችላል ግን ረጅም በተለይ ሲዝኖችን ለመጨረስ ይቸገራል ግን የግል ስፖርቶች አሉ ለምሳሌ ሩጫ ልንመለከት እንችላለን ኢንዱራንስ ላይ በደንብ የሚሰራ ሞር ሳይንቲፊክ የሆኑ ፊዚካል ፊትነስ ስልጠናዎችን የሚሰለጥኑ ፊዚካል ፊትነስ ሳይንቲፊክ ባልሆነ ሜተር ወይም ደግሞ በባህላዊ ሜተር ከሚሰለጥኑት ጋራ ሜዳ ላይ ምን አይነት ልዩነት አላቸው እሺ ኢንዲቪጁዋሊ ብናየው ለምሳሌ ሩጫን ስፔሲፊክ አርገን እንየውና ወደ ሩጫ ስንመጣ አሁን እኛ ሀገር ከዚህ ቀደም የነበረን አሰራርና ካልቸር አለ የነበረን አሰራርና ካልቸር ምንድን ነበረ አንደኛ የተፈጥሮ የሰጠን ጸጋ አለ ያ ማለት ሃይ አልቲቲዩድ ላይ ነው የምንኖረው ሳምባችን VO2 ማክሱ በጣም ወይም ደግሞ የሚይዘው የኦክሲጅን መጠን በሊትር ካየኑ በጣም ከሌላው ዓለም በጣም ከፍ ያለ ነው ምክንያቱም ሃይ አልቲቲዩድ ላይ ስትሆን ብዙ አልቪዮሊ ሊኖር ይገባል ስለዚህ ያንን ተጠቅመን ረጅም ርቀቶች ላይ ዶሚኔት ማድረግ ወይም ማሸነፍ በበላይነት መያዝ እንችላለን ጂኦግራፊ ነው የሰጠን ይሄ ጂኦግራፊ ነው የሰጠን ከዛ ጂኦግራፊ የሰጠን ነገር ደግሞ ሉዝ እንዳናረገው ትሬኒንግ ያስፈልጋል ትሬኒንግ ላይ ደግሞ ስትመጣ ወይም ስልጠና ላይ ስትመጣ የኛ አትሌቶች ሞር ኦፍ ፑሽ ያደርጋሉ አሁንም ፎከስ የሚያደርጉት ምኑ ላይ ነው ኢንዱራንሱ ላይ ነው ይሄንን ለማሻሻልና ላለማጣት ግን ደግሞ አት ዘ ሴም ምን አለው ካልከኝ በጣም በአለም ላይ ከምንጠራቸው ስፖርቶችና እነዚህ ስፖርቶች ለጉዳት ከሚያጋልጡ ስፖርቶች አንደኛው ሩጫው ስንሮጥ ባልተመቻቸ ኢንቫይሮንመንት በጣም ተራራ ባለባቸው ለአትሌቲክስ ተብሎ ባልተዘጋጁ ቦታዎች ላይ ነው እንትን የሚደረገው ለምን ያንን ይሄ VO2 ማክሱን ወይም ኤር ለንግ ካፓሲቲውን ላለማጣት ማለት ነው ላለማጣት ግን አሁን ሞደርን ስልጠና ሲመጣ እነዚህ ሰዎች ዓለም የሌለው ተፈጥሮ የሰጣቸው ስጦታ አለ ከዛ ደግሞ በራሳቸው ነጭ ላብ እስኪወጣቸው ድረስ ደግሞ የሚለፉት ልፋት አለ ስለዚህ ሁሉ ጊዜ አንደኛ ነው ግን አሁን ምን እየሆነ መጣ ይሄ ፔን የሚባለው ነገር እየጠፋ መጣው እኖ ትሬን ማድረግ ያለበት ስማርትሊ ነው እንጂ እስናት ይሄ ፔን አይደለም ስለዚህ ስማርትሊ ሳይንሱን ተጠቅመው ትሬን የሚያደርጉ የሚያሰለጥኑ አሰልጣኞች ደግሞ መብዛት ጀመሩ ዓለም ላይ ስለዚህ ያንን ሲበዙ ምን እየሆነ መጣ ማለት ነው ልዩነቱ በጣም እየጠበበ መጣና ኔቸር ላይ ዲፔንድ የሆነው ነገር ስለዚህ አሁን ምን ይሆናል ከኛ በኔቸር እንኳን 50% ቢያንሱ 50% በትሬኒንግ በማምጣት እኩል እንሆናለን ማለት ነው ገብቷል አይደል ኔቸር ደግሞ ትንሽ ያገዛቸው ከሆኑ ደግሞ ለምሳሌ አሁን እንደ ኬንያ ምናምን ደግሞ ምስራቅ አፍሪካ ላይ ያሉ ብታያቸው ደግሞ ምን ይሆናል ማለት ነው ይበልጡናል ገብቷል አይደል አሁን የአጭር ርቀት ሩጫ ላይ ራሱ አፍሪካን ዶሚናንት አልነበርን ማለት አሁን ቦትስዋና ምናምን ስታሸንፍ ያያየ ነው ያ ማለት ምንድነው ኔቸር ነበራቸው ግን የሚጎላቸው ሳይንቲፊክ አፕሮች ነበር አሰልጣኞቻቸውን ብታይ አሁን ሞሮፍ ዩሮፕ ቤዝድ የሆኑ ወይም ደግሞ ሳይንቲፊክሊ ሄደው ተምረው የመጡ ናቸው ገብቷል አይደል ስለዚህ አሁን እንደበፊቱ ኔቸር በጣም ከፍተኛ የሆነ ስልጠና ኢፌክቲቭ ማድረግ አቁሟል ምንድነው ማለት ነው ኔቸር ከዛ ደግሞ ሲደመር ደግሞ ሳይንቲፊክ የሆነ አፕሮች እና ስልጠና በጣም በብዙ ነገር ሰፖርት ያደርጋል ስለዚህ አንድ ሰው ኢንዱራንሱን ከፍ ከማድረግ አንፃር አንደኛ ፐርፎርማንስ ሌቭሉን ወይም ደግሞ የመተግበር አቅሙን ከፍ ለማድረግ ሁለተኛ ከዛ በተጨማሪ ደግሞ ከሪከቨሪ ለምሳሌ አሁን ካሸነፍክ በኋላ የምትወስዳቸው ከመጀመሪያው
24 ሰዓት ጀምሮ እስከ 1 ወርና እስከ 2 ወር የምትወስዳቸውና የምትሄድባቸው ርቀቶችና እንቅስቃሴዎች ለቀጣይ ውድድር ፋክተር አላቸው። ይሆነ አሁን ለምሳሌ እኛ አንዳንድ ጊዜ ይሄ ሰውዬ እኮ ለግሉ ሩጫ ሲሆን ነው በጣም ታፍ የሚሆነው ምናምን ይላል። እዝናት ያ አይደለም። እዚህ ጋር እኮ መጥቶ ቢያሸንፍ የሚጎዳው ነገር ኖሮ አይደለም። ውድድሩ ላይ የተሳተፈ እኮ ነው። ክብሩን ሉዝ ይባላል። ግን እሱ አይደለም። የግል ላይ ለምሳሌ በጣም ዝግጅት አድርጎ ያለውን ኢፈርት አሟጦ ተጠቅሞ አሸንፎ ሊሆን ይችላል። ከዛ በኋላ ይሰውዬ ምን ሰራ ሪከቨር ካላደረገ ኢሚዲየትሊ የሚመጣውን ኮምፒቲሽን ወይም ውድድር አፌክት ያደርጋል። ትላንትና ያሸነፈው ልጅ ዛሬ ሲሸነፍ ታይዋል። እንዲሁም ሲሸነፉላ በጣም አንደር ፐርፎርም አድርጎ የሚሸነፈው የዚህ ልዩነት የሰውየው የመፈለግና ያለ መፈለግ የሀገርና የምናምን የገንዘብና የክብር ሩጫ አይደለም። ገብቷል? እሱ በኋላ አራተኛ አምስተኛ የምታመጣው ፋክተር ነው። ምክንያቱም አንድ ሰው ካፓሲቲው ያለው አቅሙ ያለው ለክብሩ የሚደረግ ሩጫ ስሙን ሊያነሳለት የሚደረግ ሩጫ ካሪየሩን ያበላሽ። ግን እንዳልኩ እነዚህ የሪከቨሪ ታይሞች ደግሞ ፋክተር አላቸው። ያ ብቻ አይደለም፣ ጉዳት ይገጥማል። ስፖርተኛ የምታየው ነው። በጣም ትልልቅ አትሌቶቻችን በግል የሚሮጡም በግል ስፖርት የሚያደርጉ ያንን ሲያደርጉ ሪሃብ በትክክለኛ መንገድ ቢወስዱ በትክክለኛ መንገድ ይሄ ወደ ለማገገም የሚደረገውን ጥረት ቢከታተሉ ከዛ ባነሰ ጊዜ እንዲ ወደ ሩጫ ወይም ደግሞ ወደ ፊዚካል አክቲቪቲው እንዲገቡ ያደርጋቸዋል። ያ ብቻ አይደለም፣ ትሮማ የምንለው ነገር አለ። ለምሳሌ አንድ ሰው ከባድ ኢንጁሪ ሲገጥመው ከዛ ሙሉ ለሙሉ ያገግማል፣ ግን ስቲል አምሮ ይፈራል። ያንን ትሮማ ማለት እሱ ነው። በቃ ማለት ሁሉ ጊዜ ይሳቀቃል። በቃ በዛ ነገር ሁሉ ጊዜ በቃ እንደተጎዳ አድርጎ ፊል ያደርጋል። ስለዚህ በነፃነት እንትን እንድትል ኮንፊደንስህ ሙሉ ለሙሉ እንዲመጣ ያደርግ እና ካየህ ኢቭን ዓለምም ላይ ብዙ ኳስ ተጫዋቾች ብዙ እንትኖች በቃ ከተጎዱ በኋላ ለመመለስ በጣም ጊዜ ይፈጅባቸዋል። ሳይንሳዊ ስልጠና ሲሆን ይሄንን ጭምር ነው የምታስተካክለው። አንዳንድ ጊዜ ሰዎች ምን ያስባሉ? እኔ እኮ ከተጎዳው በኋላ ሪከቨሪ ያረኩት በህክምና ባለሙያ ነው ምናምን አይሏል። ግን አሁንም እኛ ጋር መለየት ያለበት ምንድነው የስፖርት ህክምና ላይ ያሉ ባለሙያዎችና ኖርማል ደግሞ ህክምናውን ደግሞ ዳይሬክትሊ የሚሰጡ የህክምና ባለሙያዎች ጋር ልዩነት አለ። ለምን ይሄኛው ህክምናውን ከምኑ ጋር አያይዞ የመጣ ነው? ከፊዚካል ፊትነስ ጋር አያይዞ የመጣ ነው። ሶ እያንዳንዱ ነገር አንደርስታንድ ማድረግ ይችላል በምን ቶሎ ማገገም። ስለዚህ መደበኛ በጉዳት ስፖርተኛ ያልሆነው ሰው ሪከቨር የሚደረግበትና ስፖርተኛ ይለያያል፣ በጣም ይለያያል። ለምሳሌ አሁን አንተ እንደው እስቲ እኛ ሀገር አንስማ፣ ግን ሌላ ሀገር አሁን ትልልቅ ክለቦች ላይ የምናውቃቸው ክለቦች ላይ ቡድኑ በጣም በጉዳት በተደጋጋሚ ከተጠቃ ምኑን ነው የሚያባረው? የፊትነስ ኮች ስታፉን ነው የሚያባረው። ስታፍ ነው፣ አንድ ሰው አይደለም፣ ስታፍ ነው። ያ ማለት በውስጡ 10 ምናምን ባለሙያዎችን ይዟል። እዛ ኤሪያው ላይ አንድ ሰው ይቁም እንጂ ከኋላ ብዙ ሰው አለ። እኛ ሀገር ግን አንዱም ሰው የለም። እንደውም አሁን አስገዳጅ ሆኖም ያው ወይ ምን ያህል ግን ሰውየው ፊት እንደሆነ አይታወቅም። ወይ የቀድሞ ተጫዋቾች ወይ እንደዛ ነው የሚመጡት። እሱ ክፋት የለውም፣ ግን የሙያ ግን ክፍተቶች አሉት። እሱ መድፈን አለበትና ኢንዲቪጁዋሊ በጣም አፌክት ያደርጋል። በጣም አሁን እየታዘብነው ስለሆነ ስለዚህ አሁን አንዳንዶች ከአስተዳደራዊ መዋቅር ጋር ያገናኙታል ውጤት አለመምጣቱን ምናምን። ግን ያ ብቻ አይደለም። ትልቁ ሮል ምንድነው? ውጪዎች ላይ ያሉት ወይም ሌላ ዘርፍ ላይ ያሉ ሰዎች እያጠበቡብን መጥተዋል። እኛ በፊት ተፈጥሮንና የግል ልፋትን ቤዝ ያደረገ እንደውም አሁን በፊት የኛ አሰልጣኝ በጣም የምንጠቅሳቸው ክቡር ወልደ መስቀል ኮስትሬ ነበሩ አይደል? እሳቸው ምናልባት ያሰለጣጠን ሲስተማቸውን ለማየት ሞክሬ ነበር በነበሩ ዳታዎችና ሞር ከይሄ ሩጫዎች ምናምን ከማድረግ ባለፈ በጣም ፊትነስ ላይ ይሰሩ ነበር። ምናልባት እዛ ዘርፍ ላይ ያሉ አሰልጣኞች በጣም ሊናገሩላቸው ይችላሉ። እና እሳቸው ተች ያደረጉት አትሌት በጣም ፐርፎርም ሲያደርግ የነበረው ዛትስ ዋይ አንደኛው ምክንያት ያ ነው። እና ያንን ደግሞ ሳይንሳዊ በሆነ መንገድ በባለሙያ እየተደገፈ ቢሄድ አስበው ኢቭን አጭር ርቀት ላይ በደንብ መስራት ይቻላል። በደንብ እና ኢቭን አሁን እኛ ሀገር ለምሳሌ በአጭር ርቀት ጥሩ ሄዶ የነበረው መሐመድ አማን ነው አይደል? የመሐመድ አማን አሰልጣኝ ንጉሴ ጊቻሙ ነበር። እና ንጉሴ አንድ ካምፓስ ላይ ነበር። እኔ እዛ ተማሪዎች ፕሬዝዳንት ነበርኩኝ እዛ። እና አንደኛው የዛን ታይም ላይ በጂም አክሰስ በምን ጥሩ ተቋም የሚባለው ኮተቤ ነበር የዛን
እና ያንን ውጤት የንጉሴን ውጤት ልጁ ላይ ታየው ነበር ፊዚካሉ ላይ አቋሙ ላይ ከኛ አትሌቶች ትንሽ ወጣ ያለ ነገር አለው አጭር እንኳን ቢሆን ያለውን ኤክስፕሎሲቭ ፓወር ማየት ይችላል ገብቷል አይደለ አሰልጣኙ የነበረው ሰው ለረጅም አመት አትሌቲክስ ላይ ካምፓስ ላይ ሲያስተምር የነበረ ሰው ነው ስለዚህ የሆነ ሳይንቲፊክ ተቹን ተመለከተበታል ስለዚህ ያመጣውን ውጤት የሆነ at the same time ማየት ይችላልና ዳይመንድ ሊግ አሸንፏል አዎ እነዚህ ነገሮች ኢቭን የዛኔ እንትና ይሄ የኬንያው ሯጭ ሪከርድ ይሰባብ እሱ ዶሚኔት አድርጎት ያው ዛጋ ያ ነገር ባይሆን ኖሮ ያለውን ትንቅንቅ ታየው ነበር እና እነዚህ ነገሮች ላይ ሞሮፍ ብንሰራ ስቲል አሁንም እኛ ጋር በጣም ከሌላው ሀገር የተለየ እንደው የሆነ ጊዜ ላይ ሳሰለጥን የአፍሪካን ጄኔቲክስ የሚል ነበርና አፍሪካን ጄኔቲክስ ላይ የሚገርምህ በአትሌቲክስ ሂድ በእግር ኳስ ሂድ በባስኬትቦል ሂድ በአሜሪካን ፉትቦል ሂድ በከፈለከ ጎልፍ ሂድ ዶሚኔት የሚያደርጉት ብላኮች ናቸው እና ለዚህ በጣም ሪሰርቾች ተሰርቶ ነበርና በጣም የጄኔቲክ ቫራይቲ ያለበት አህጉር አፍሪካን እና ትንሽ ሳይንቲፊክ ስልጠናዎች ከተሰጣቸው በቀላሉ ዶሚኔት ማድረግ ይችላሉ ኢቭን ቦዲ ቢልዲንግ ላይ ሂድ ጥቁሮች ናቸው በቃ ካሜሩን ጋና አካባቢ ያሉ ናቸው ከዛ ደግሞ ወደ ኢትዮጵያ ጄኔቲክስ ስትመጣ ደግሞ ኢትዮጵያ ጄኔቲክስ ደግሞ ከሌላው አፍሪካ የሚለየው አፍሪካን ራሱን ታይበታል ኢትዮጵያ በጣም ቫራይቲ ያለ ለምሳሌ ደቡብ አካባቢ ሄደ ብትመለከት የምታገኘው ጄኔቲክስ እና ሰሜን አካባቢ ሄደ የምታገኘው ጄኔቲክስ ሰማይና ምድር ነው ራሱን የአፍሪካን ነው የምታገኘው በቃ ራሱን የተለያየ ጄኔቲክስ ነው ስብጥሩን የምታየው ዝም ብለህ ከሰሜን ወደ ደቡብ ብትሄድ ከምስራቅ ወደ ምዕራብ ብትሄድ በጣም ጄኔቲክሱ ሰፊ ነው ስለዚህ አሁን እያንዳንዱ ስፖርት ላይ ዶሚኔት ማድረግ የሚችል ጄኔቲካል አፕሮች አለው ማለት ነው በተፈጥሮ ስለዚህ ምንድነው የሚፈልገው ማለት ነው ሳይንቲፊክ ድጋፍና ስልጠናዎች እና በኢንዲቪጁዋልም በግሩፕም ስፖርቶች በጣም ዲፈረንስ ያመጣል እነዚህ ስልጠናዎች በጣም ናይስ አትሌቲክስ ላይ ከቅርብ ጊዜ ወዲህ ውጤታችን ያው አስቆጭ ነው ምክንያቱም በጣም ዶሚኔሽን ነበረ እንደውም በደንብ ግልጽ አድርገ ለምን ልዩነቱ እየጠበበ መጥቶ ኢቭን ከመጥበብ አልፎ እንዳለፉን አሳይተናል እናንተ ጋር አትሌቶች ይመጣሉ ምን አይነት ስልጠናዎች ነው የምትሰጧቸው ምንስ ታዘባችሁ በምትሰጧቸው ስልጠናዎች ምን አይነት ትሬኒንግ ሲያደርጉ ነበር የሚለውን ፕሪዲክት አደረጋችሁ ወደ ኋላ ተመልሳችሁ አንደኛው ነገር ምን መሰለ ደስ የሚለው ነገር አትሌቶቹ ሲመጡ በጣም ፈቃደኛ ናቸው ያ ማለት በቃ አዎ ሙሉ ለሙሉ አምነው ነው የሚመጡት ለወጣ ነው አዎ ይሄ በጣም ትልቅ እንትን ነው almost 50% በቃ አዎ ለምሳሌ እኔ የምሰጥህን ስራ ሳታምንብኝ ለስራው አለስራው ይያል ሞክረው ስትልና እኔ ውደቅ ስለ የምትወድቅ ተነስለ የምትነሳ ከሆነ በጣም ዲፈረንስ አለው አሁን እኛ ጋር አትሌቶች ሲመጡ እንዳልኩ ትሬኒንግ ስፔሲፊሲቲ አለ ለምሳሌ አጭር ርቀት ሯጮች አሉ የሚሰሩ እግር ኳስ ተጫዋቾች አሉ የሚሰሩ ቦክሰኞች አሉ የሚሰሩ እነዚህ ሲመጡ ለእያንዳንዳቸው የምንሰጣቸው ትሬኒንግ የተለያየ ነው አንደኛ እንደ ባለሙያ የምናስበው ምንድነው ይሄ ስፖርት ስፔሲፊካሊ ምን ይፈልጋል ለነዚህ ልጆች ምንድነው መስጠት ያለብን የሚለው ነገር መጀመሪያ እቅድ ይወጣል ከዛ በኋላ ሁለተኛ ፊዚካል አሰስመንት ይኖራል ፊዚካል አሰስመንት ሲኖር አንድ ሰው ኦልሞስት ወደ 2 ሰዓት 3 ሰዓት የሚፈጅ አሰስመንት ይሰጣል ያ ማለት እያንዳንዷ ነገር ብትንትን ተደርጋ ትታያለች ለምሳሌ አንተ ሂንጅ ስታደርግ ወይም ደግሞ እንደዚህ ስትል ይሄ የሂፕ ሞቢሊቲ ወይም ደግሞ እዚህ ጋር ዳሌ ላይ ያለው ሞቢሊቲ ምን ያህል ነው ይታያል ሃምስትሪንግህና ኳድህ ምን አይነት ልዩነት አለው ይሄ ማለት የፊት ታፋና የጀርባ ታፋው ልዩነቱ ምን ያህል ነው ከታች ያለው የካፍ መስልህ አቅሙ እስከምን ድረስ ነው እነዚህ እያንዳንዱ እንዳልኩ እያንዳንዱ ጡንቻ ይጠናል ይሰራል ከዛ ደግሞ በዋነኝነት ኮር ስትሬንግዝ ምንለዋል ይሄ አትሌቲክ ፐርፎርማንስ ላይ እንደው ይሄን የሚያዳምጡ አትሌቶች የትኛውም ስፖርት ላይ ያሉ ኮር ስቴቢሊቲ እና ኮር ስትሬንግዝ በቃ የሁሉም ፊዚካል ፊትነስ ወይም ስፖርቶች መሰረታዊ ነጥብ ነውና እንደው በዚህ አጋጣሚ ተርሞችን ወደኛ ያው ሳይንቲፊክ ቃል ስለሆነ ለምሳሌ ኮር ስትሬንግዝ ስንል እዚህ አካባቢ ላይ ሆድ ላይ የሚኖር ስቴቢሊቲ ነው ወይም ደግሞ ድጋፍ ሰፖርት ብለን እንላለን በቃ አጠቃላይ ለምሳሌ ኳስ የሚጮትም ከሆነ ምን ከሆነ መዞር መሽከርከር ይተበቅበታል ይሄ መጠንከር አለበት እያንዳንዱ እዚህ ጋር የምታየው ጥንካሬ
ጀርባህ ቀጥ ብሎ እንዲሄድ ኃይል እንዲያመርት የሚያደርገው ጥንካሬ በእነዚህ በአጠቃላይ ከይሄ ኢሬክተር ስፓይን የምንለው አለ ከነሱ ጀምረህ እንዳለ ስታብላይዘር መስሎች ወይም ደጋፊ ጡንቻዎች እዚህ አካባቢ ነው ያሉት ስለዚህ ይሄ ለእያንዳንዱ ስፖርተኛ ደግሞ እንፈልጋለን ስለዚህ እነዚህ የሰውነት ቦታዎች ላይ ያ ሰውዬ ያለው አቅም ምን ያህል ነው እንላለን ለምሳሌ አሁን ሰዎች ወይም አትሌቶች ከዛ በፊት እኛ ጋር ከመምጣታቸው በፊት ለምሳሌ ሎወር ቦዲ ላይ ወይም የታችኛው የሰውነት ክፍላቸው ላይ ለምሳሌ አትሌቶችን ቢሆኑ ሯጮች እግር ኳስ ተጫዋቾችን ቢሆኑ ሎወር ቦዲ በጣም ትልቅ አስተዋጽኦ አለውና ስኳት ይሰራሉ ሌግ ፕረስ ይሰራሉ ምናምን እና ሲመጡ እግራቸው ዌል ዴቨሎፕድ ሆነው ይመጣሉ ግን ከሚፈለገው ከ50% በታች ነው አቅማቸው እንደዛም ሆኖ አዎ ለምን ካልከኝ የእግር ጥንካሬ ወይም የእግር ይሄ የመፈጸም አቅም ከፍተኛ የሆነ የሚመስላቸው ኳድ ወይም ደግሞ እዚህ ፊት ለፊት ላይ የምታየው ጡንቻ ትልቅ ሲሆንና ቅርጽ በቅርጽ ሲሆን ይመስላቸው ሉኩ ሲታይ አዎ ካየህ የውጭ ተጫዋቾችም ኳስ ምናምን ሲሉ ሰብሰብ ያደርጉታል የሆነ ሉኩን ለመፍጠር ሰብሰብ አሁን የኛም ሀገር ልጆች ወደዛ እየመጡ ነው ግን ትልቅ ነገር ሚስ ያደርጋሉ ምን ካልከኝ የዚህ ጡንቻ ተቃራኒ ደግሞ አለው ከጀርባ ያለው የሃምስትሪንግ ደጋፊው አዎ ይሄንን ጡንቻ አታየው ብዙ ማሽኖች የሉ ብዙ ሳይንቲፊክ አቀራረቦችን ይፈልጋል ስለዚህ ሲመጡ በ20% በ30% ጥንካሬው ተለያይቶ ነው የሚመጡትኛ ጋር አንድ ነገር ለምሳሌ እኔና አንተ ብንሆን በጋራ የሆነ ሩጡ ብንባል እና ሁለታችሁም እኩል ስትጨርሱ ነው የምታሸንፉት ብንባል እኔና አንተ እኔ በጣም ፈጣን ሯጭ ሆንኩኝ አንተ ደግሞ በጣም ደከም ያልከው እንከናል ስለዚህ የመጨረስ ብቃታችንና የምንፈጽምበት ሰዓት የሚወሰነው በእኔ ፍጥነት ነው ባንተ መዘግየት ነው እኩል ሲሆን አንተ እኔ የፈለገ በፈጠን አንተ ላይ ነው ዲፔንድ የሚሆነው ያ ማለት እኔ አንተ እስከሮጥክ ድረስ እችላለሁ ሮጥልሃለሁ አንተ ቀስ ካልክ ግን የኛንም ሰዓት ነው የምትይዘው ስለዚህ ዲፔንድ የሚያደርገው ባንተ ላይ ነው ይሄኛው የፊት እግርህ በጣም ቤስት ሆኖ ኤክስፕሎሲቭ ለማድረግ ለአጭር ርቀትም ይሁን ለአክሰለሬሽንም ይሁን ለኳስም ለዝላይም ይሁን በጣም ጠቃሚው ነው ግን ከሱ ደጋፊ ያለው ዊክ ከሆነ ይይዛል ስለዚህ የምትሄደው በዚህኛው አቅም አይደለም በዚህኛው አቅም ከዛ በቀላሉ ሃምስትሪንግ ጉዳት ሲያጋጥማቸው ታያለ አሁን እኛ ብዙ ክለቦች ወደ 5-6 ክለቦች የእግር ኳስ ክለቦች ጋር አፕሮች አድርገን ነበር እና አንዳንዶቹን ፕሮፋይል ስናይ 9 8 7 ተጫዋች የተጎዳባቸዋል በተመሳሳይ ሰዓት አዎ እሺ እና አሁን እንዴት ፐርፎርም ያደርጋሉ እነዚህ ቲሞች በጣም ከባድ ነው ከዛ ውስጥ ደግሞ 5-6 ወይም ደግሞ 4 አካባቢ የሚጠጉት ሰዎች ደግሞ ሃምስትሪንግ ኢንጁሪ ማለት በጣም በቀላል ፕሪቨንት የምታደርገው ማለት አያረለ ስለዚህ መጀመሪያ የምናደርገው ምንድነው እነዚህ ጋር ያለውን ፕሮፖርሽን ያለውን ልዩነት እያንዳንዱን ነገር ምን እናረጋለን አሰስ እናረጋለን እናጠናለን ከዛ በኋላ ቅድም ካልኩ ከትሬኒንግ የሚፈልገው ጋር ያንተ ስፖርት ከሚፈልገው ነገር ጋር ይሄንን ልዩነት ያቀራረብን ለመሸፈን እንሞክራለን ማለት ነው በጣም አሪፍ ብዙ ሐሳቦችን ያነሳ ነው በዚህ አጭር ጊዜ ጉዳት ላይ በደንብ እንድናወራ ፈልጋለሁ ምክንያቱም የአብዛኛው ስፖርተኛ የስፖርት ህይወቱ ወይም እግር ኳስ ምን በለው አትሌቲክስ ምን በለው ረጅም ርቀት ይሄዳል ተብሎ የታሰበ ሰው በጉዳት ምክንያት ለዛውም በጣም በቀላሉ ከኤሲኤል ሁለት ጊዜ በኤሲኤል ጉዳት ደርሶባቸው ሪከቨር የሚያደርጉ የአውሮፓ ተጫዋቾችን እንመለከታለን ግን ጥቃቅን ስህተቶች በአንደርስታንዲንጉ ወይም አዌርነሱ ባለመኖሩ ምክንያት እንግዲህ ተጫዋቾቻችን እግር ኳስ ተጫዋቾቻችን አትሌቶችንም ኢቭን ረጅም ርቀት በስኬት ሳይጓዙ እንመለከታለን ፊዚካል ፊትነስ የሚሰሩ ስፖርተኞች ለጉዳት የሚጋለጡበት መጠንና ፊዚካል ፊትነስን ሳይንቲፊክ ባልሆነ ሜተድ የሚጠቀሙ ስፖርተኞች የጉዳት መጠናቸው ምን ያህል ነው እሺ let's say አሁን እኛ ከጉዳት ጋር በተያያዘ እንደው እግር ኳሱ ላይ ብዙ እየሰራን ስለሆነ ከእግር ኳሱ ጋር አገናኝቼ ልንገር ለምሳሌ አንድ እግር ኳስ ተጫዋች ቢያንስ በአንድ ጌም በትንሹ ከ6 እስከ 12 እስከ 15 ኪሎ ሜትር መሸፈን አለበት ይሄ አሁን ኢንዱራንስ ይፈልጋል ከዛ ደግሞ በየተደጋጋሚ በየአንዳንድ ደቂቃው በየ2 ደቂቃው ሊሆን ይችላል ስፕሪንት ማድረግ ይተበቅበታል የትኛውም ቦታ ላይ ሲሆን ከዛ ደግሞ ስፕሪንት ሲያደርግ ደግሞ ዝም ብሎ አይደለም ዱዌሎች ይኖሩታል የአንድ ለአንድ ግንኙነቶች ይኖሩታል ያ የአንድ ለአንድ ግንኙነቶች ደግሞ አይዘር ስፕሪንት ካረክ ወይም በፍጥነት ከሮጥክ በኋላ የምታገኛቸው ናቸው በትከሻህ ምናምን
ያንን ስፕሪንት ያረክ ድንገት የአቅጣጫ ቀየራ ሊኖርህ ይችላል 2 ከዛ ደግሞ ያ ዱዌል ደግሞ ያለው ደግሞ ዘለህም ሊሆን ይችላል አየር ላይ በእነዚህ አሁን ሌሎቹን ትተህ ሹቲንጉን ፓሲንጉን ምናምን ትተህ እነዚህ ነገሮች ብቻ ወደ 10 የሚጠጉ ፊዚካል ኮምፖነንቶችን ይነካሉ ባላንስ ብትል ኮኦርዲኔሽን ብትል አጂሊቲ ብትል ገብቷል አይደል ኢንዱራንስ ካርዲዮቫስኩላር ብትል ኤክስፕሎሲቭ ፓወር እነዚህን እንዳለ ነው የሚነኩት አሁን የጠቀስኩልህ እንቅስቃሴዎች ብቻ እነዚህ ነገሮች ላይ አንድ ሰው ቀድሞ ሰርቶ ቀድሞ አጠንክሯቸው ቀድሞ ያንን የመፈጸም ብቃታቸውን ከፍ አድርጎ ሲመጣና ካልመጣ ምን ይከሰታል ይሄን ነው አንድ ባለሙያ ወይም ደግሞ አንድ ሳይንስ ላይ ያለ ሰው ሲያጠና ይሄን ነው የሚያጠናው ስለዚህ ልክ አንድ ሰው በፍጥነት መጣ ኳሱን ያዘ ያንን ሰውዬ ከኋላው እየተከተለ ያለውን ሰውዬ ለመሸወድ ዞር አለ የዛን ጊዜ ያንን ተርኒንግ ወይም ደግሞ አጂሊቲውን የሚይዝለት ማን ነው ጉልበቱ ነው ስለዚህ ኤሲኤል ሙሉ ለሙሉ ይገነጣል ማለት ነው ቲር ያረጋል ገብቷል አይደል ግን እዛ አካባቢ ላይ ያሉ ኤሲኤሉን ያንን ሰፖርት የሚያደርጉት ቴንደኖቹን ሊጋሜንቶቹን ወይም ደግሞ እዛ ጋር አጥንትን ከአጥንት ጋር አጥንትን ከስጋ ጋር የሚያገናኙት አገናኝ ቲሹዎች እነዚህ ጠንካራ ካልሆኑና ከጎን ያለው ጡንቻ ሰፖርት የማያደርጋቸው ከሆነ በቀላሉና በተደጋጋሚ እንዲጎዱ ያደርጋቸው ስለዚህ እዛ ጋር ሩጫው ጋር መታ ፍጥነት ከመቀየር በፊት የምትሰራው እንቅስቃሴ የሚጠቅምህ ይሄንን ፕሮቴክት ለማድረግ ነው ማለት ነው ቅድም እንዳልኩ ይሄ ሃምስትሪንጉ በጣም ደካማና ዊክ የሆነ ሰው እንዴት አድርጎ በአንድ ጊዜ ሊፈጥን ይችላል ምክንያቱም ይሄ ኳዱ መፍጠን ይችላል ይወስደዋል ፓወሩን ያመጣለታል ግን ይሄ መታዘዝ አይችልም ካቅሙ በላይ ነው ስለዚህ በጣም ካቅሙ በላይ በሆነ ፎርስ ወይም ኃይል ይጎተታል የዛኔ ሃምስትሪንግ ትሪ ይገጥሟል ሃምስትሪንጉን አጠንክሮ ቢሆንስ ይሄን ጉዳት ያስወግዳል ገብቷል አይደል በጣም በተደጋጋሚ ጊዜ እኛ ሀገር ጎል የሚገባብን ከአፍሪካ ቡድኖች ጋር ስንጫወት በመንድነው በቴስታ ነው በጣም በተደጋጋሚ ኮርና ከተገኘ ክሮስ ከተደረገ የቆመ ኳስ ደካማ ይሄ ምንድነው ካልከኝ ስለ ቴክኒክ ብታብራራልኝ ምን ብትለይ አልሰማህም በጣም እንትኑ ይሄ እዛ ጋር የሚያመጣው ተጽዕኖ ከእንትን በላይ አይደለም ከፊትነስ በላይ አይደለም ፊትነስ ምንድነው ካልከኝ ሰው ቆሟል ከቆመ በኋላ የሆነ ያክል ርቀት በአንድ ጊዜ መዝለል አለበት ኢቭን አንዳንዴ ሳይንደረደር ይሄንን ሰፖርት የሚያደርገው ወይም ይሄንን የሚተገብረው በአጥንቱ በመናምኑ አይደለም ዋናው ያንን ነገር ጄነሬት የሚያደርጉለት ጡንቻዎቹ ናቸው በተለይ ደግሞ ከጉልበት በታችም ያሉ ጡንቻዎች እነዚህ ላይ ዊክ ከዚህ ታይሚንግ ምናምን ነው ከዚህ በኋላ የሚመጡ ነገሮች ምክንያቱም መዝለል ሳትችል እንዴት እንትን ታረጋለህ አንዳንድ ጊዜ አይተህ ከሆነ ኢቭን በፕሮፌሽናል ደረጃ የሚጫወቱ ተጫዋቾች አጭር ሆነው ቴስታ ላይ ግን በጣም ጀግኖች አሉ ያ ምንድነው ካልከኝ ስለሰሩ ነው ስለዚህ ጉዳቱ እንዳይመጣ በነገራችን ላይ በጣም የአንድ አትሌት ወይም የአንድ ስፖርተኛ ትልቅ ሐኪሙ ወይም ዶክተሩ ጡንቻው በጣም ቤስት ከሆነ ከተገነባ ከብዙ ጉዳት ፕሮቴክት ያደርጋል ይሄ ማለት ሂዩጅ ይሁን ምናምን አይደለም ግን ለዛ ስፖርት የሚፈለገውን ነገር ግን አቅም ማግኘትና መስራት መቻል አለበት ስለዚህ አንድ ሰው ፊዚካል ፊትነስ ሰርቶ ወደ ሜዳ ሲገባ ሰርቶ ወደ ሆነ ውድድሮች ሲገባ ያ የሰራው ነገር ነው ከጉዳት ፕሮቴክት የሚያደርገው ቶሎ ሪሃብ እንዲያደርግ የሚያደርገው ያ ብቻ አይደለም ፐርፎርማንሱ ራሱ በጣም ቤስት እንዲሆን የሚያደርገው እነዚህ አካላቶች ናቸው ስለዚህ ምንም ልትደራደርበት ማትችለው ነው አሁን ቀርቷል ብዬ አስባለሁ ግን በፊት ሁላችንም ስናድግ በተለይ እዚህ ከተማ ላይ ስንኖር በኳስ ያላለፈ ሰው ማግኘት በጣም ጥቂት በቃ ሁሉም በኳስ ያለፈ ነውና እንዴት ነበር እስቲ ትሬን የምንደረገው በተለይ early age ላይ ብለህ ካልክ የፊትነስ ቀን ላይ ሜዳ ሙሉ 8 ጊዜ ትዞራለህ ትሮጣለህ ምናምን የሆነ ቦታ ደርሳችሁ ነው ይባላል ሮጠ ተመጣለህ ምናምን ከዛ በኋላ የሆነ ኮን ላይ ደርሰ መምጣት ምናምን ብቻ ነው የምትሰራው አሁን በጣም ከዛ አልፏል ታሪኩና ብዙ ነገር መመልከት ትችላለህ ኢቭን አሁን ወደ በኋላ ምን መጣበት ይሆናል አሁን ለምሳሌ አንደር 17 ናችን በጣም ቤስት ሆኗል ግን በባለሙያ መነጽር ስታየው ደግሞ
ክፍተት አለ እናነሳዋለን በደም እናነሳዋለን ጉዳት ላይ አወራን ስለዚህ ወደ ማጋገም እንምጣ አውሮፓ ላይ አብዛኞቹን ተጫዋቾች ስትመለከት ልክ እንደተጎዳ ለምሳሌ ብሩኖ ፈርናንዴስ ተጎዳ ለ4 ሳምንታት ወይም ለ1 ወር ከሜዳ ይርቃል በጣም ከፈጠነ በ3 ሳምንት ውስጥ በጣም ከበዛ በ5 ሳምንት አቨሬጅ 4 ሳምንት ይጎዳል ይባላል ኢቭን እስከ 6 ወር እስከ 3 ወር 4 ወር የሚጎዱ ተጫዋቾች ቀድሞ ይታወቃል ሳይንቲፊክ ነው ሜተዳቸው አንተም እንደባለሙያ እንድትነግረኝ ስለፈለኩ ነው ኢትዮጵያ ውስጥ ግን አይታወቅም ወይ በቃ ሲፈቅድ ከዛም ከእግር ኳስ አሁን ደሞ ማህበር ኑር ራስንም በኋላ በደም መጣበታለሁ ቢበቃ ይሻላል ተብሎ ነበር ብዙዎች በዛን ያህል አንስተው ነበር እናንተ ጋራ በደም ሪከቨር አድርጎ ተመልሷል ወደ ሜዳና የማይታወቀው ከጉዳት በኋላ መቼ እንደሚመለሱ የማይታወቅበት ምክንያቱ ምንድነው እሺ ይኸውልህ ሌትስ ሴይ እንበልና አንተ በወር ዝም ብለህ በትንሹ እናስበውና 100,000 የምትከፍልበት ማሽን ተከራየ እሺ ይሄንን ማሽን በምን አይነት እንክብካቤ ነው ተይዘው ጥያቄው እዚህ ጋር አሁን 100,000 ብር ብቻ ነው እየነገርኩ ያለው እነዚህ ተጫዋቾች የሚከፈላቸው ደሞዝ አለ የመጡበት ገንዘብ አለ ለምግብና ለማረፊያ ለትጥቅ ለትራንስፖርት የሚከፈል ደግሞ እዛ እነሱ ላይ ተደምሮ ማይታሰብ ካልኩሌሽን ከጀርባው አለ አንድ ተጫዋች ላይ ምን ያህል ኢንቨስት እንደሚደረግ አስበው ይሄንን ኢንቨስት የሚያደርግ አንድ ተቋም እንዴት ነው ተጫዋቾቹ ላይ በዛን ያክል ለነዛ ማሽኖች ጥንቃቄ ማድረግ ያቃተው ይሄንን በጣም መጠየቅ አለበት ገብቷል አይደል አንተ ከሰርቪስ ውጪ ስትሆን ይሄ መቼ ነው የሚመለሰው የሚለውን እንኳን ካላወቀ which means ገና ብዙ ነገር እየተንከባከቡ አይደለም ኢንቨስት ያደርገው አይደለም ምክንያቱም ተጫዋቹ አይደለም እኮ ይሄንን የሚናገረው ክለቡ ነው የሚናገረው ክለቡ ግን ሲናገር ደግሞ ምን መሆን አለበት ያንን የሚነግረው ደግሞ ባለሙያ ያስፈልገዋል ማለት ያ ላይ ክፍተት አለ ዲፓርትመንት አንድ ብቻም አይደለም ያ ዲፓርትመንት ነው እንደ ክለብ አናውን ሲደረግ እንጂ እንዴ ኳስ እኮ እየተጫወተ አሰልጣኙ መጥቶ እኮ ቀይር የማለት እኮ መብት አለው ካሰልጣኙ በላይ ነው ይሄ ልጅ በቃ ከዚህ በላይ አይችልም አይገባም ዛሬ አይችልም አሰላለፈን አስተካክል የማለት እንትን አለው መብት አለው ያን ያህል ፓወርፉል ነው በትክክለኛና ስትራክቸርድ በሆነ ክለብ ስንመጣ እንግዲህ አንድ ተጫዋች ተጎዳ ሲጎዳ ለምንድን ነው የማይታወቀው ካልከኝ አንደኛ ባለሙያ የለም ያንን በደንብ ከመጀመሪያው ጀምሮ የሚከታተልና ስራዬ ብሎ የሚይዘው ሁለተኛ ትሪትመንት ሜተዳችን የሚታከሙበትን ቦታ ጥያቄ የሚፈጠር ሌትስ ሴይ እኛ ጋር ወደ 4-5 ተጫዋቾች ተጎድተው የመጡ ነበርውና ሪከቨሪ ታይማቸው ተመሳሳይ ጉዳት ሪከቨሪ ታይማቸው ያስቃል በተመሳሳይ አሰልጣኝ ሰርተው ለምንድን ነው ካልከኝ የመጀመሪያው ህክምናውን ከወሰዱበት ቦታ ስለሚጀምር ማለት ለምሳሌ አንደኛው ደቡብ አፍሪካ ሄዶ ተሰርቶ መጣ እሺ አንደኛው ለምሳሌ በኤሲኤል እንጂ ነው አንደኛው እዚህ ሀገር ተሰርቶ መጣ እዚሁ ማለት ከዛ ሁለቱም ልክ ኢሚዲየትሊ ከተሰሩ በኋላ የተሰጣቸው ኢንስትራክሽን ይኖራል እኛ ያገኘነው ነው ማለት ለምሳሌ አንደኛው ኢንስትራክሽን ሲሰጠው ወዲያው ልክ ሰርጀሪው እንዳለቀ እግሩን እንዲያንቀሳቀስ ምናም ሰፖርት ያያረጉት ቪዲዮ ይላኩልን ነበር እሺ አደሴም ደግሞ እዚህ ጋር ደግሞ ሰርጀሪ ተነክቷል አሁን መነካካት የለበትም ቁስሉ ይቀመጥ ደግሞ የተባለ ነበር ሁለቱ ሲመጡ ሰማይና ምድር ብራዘር ገብቷል ያ ስቲፍ ዶኖ ነው የመጣው ስለዚህ በጣም ለማስተካከል ይከብዳል አንደኛው ደግሞ በጣም በቃ ወደ መስመር ገብቶ ስለዚህ አይቷል ይታወቃል ቀን ኢፌክታል አሁን ያወራው ያለውት ከሰርጀሪ በኋላ ስላለው 1 ሰዓትና 2 ሰዓታት ነው እንኳን ቀናት አይደለም ማወራ እና እነዚህ በጣም ፋክተር አላቸው ስለዚህ አሁን እኛ እዚህ ብዙ ፈሰስ ያደረግን ያለን ተቋማት እንዴት አንድ ተጫዋች በምን ያህል ሪከቨር ማድረግ እንዳለበት መቼ ሪከቨር ማድረግ እንዳለበት ወደ ጉዳት እንዳይመጣ እንዴት ማድረግ እንዳለበት ዋና መስራት የሚገባን እዛ ኤሪያ ላይ ብዙ ተጫዋች አስፈረመ ብዙ ወጪ አውጥተህ ከፍተኛ ደሞዝ እየከፈልክ ግን ከደረጃ በታች ሆነ ወራጅ ቀጠና ውስጥ የምትጫወት ከሆነ ወራጅ ቀጠና ውስጥ የመጫወት ሚስጥር ደግሞ በቴክኒክ ወይም በመናም ጉዳይ ካልሆነ ደግሞ በጣም ከባድ ነው ማለት ምክንያቱም ማስወገድ ትችላለህ በተለይ በፊትነስ ብዙ ተጫዋች በመጎዳቱ ምክንያት በእንደዚህ ከሆነ ብዙ የቤት ስራ አለብን ማለት ነው ምናልባት እኮ ያንን የፊትነስ ዲፓርትመንት ለማቋቋም ያንድ ተጫዋች ደሞዝ በቂ ሊሆን ይችላል
አዎ ያን ያህልም አይወስድም አሁን ካየኸው በአከፋፈል ሲስተሙ ምኑ ካየኸው ያን ያህልም አይወስድም ግን ብዙ ነገር ይታደጋል ብዙ ቦታ ላይ ውጤታማም እንዲሆኑ ያስችላል ስለዚህ በምን ያህል ጊዜ ተጎርቶ መቼ እንደሚመለስ ካልታወቀ ኢቭን አሁን ለምሳሌ መሐመድ የገባ ጊዜ ወደ ትሬኒንግ የጀመረ ጊዜ አይተኑ ነበርና እንትን ነበረው ተሽሉት ደና ሆኖ ጂም ላይ በጣም ፐርፎርም ያደረገ የመጀመሪያ እንትን ሲረግጥ ፒች ሲረግጥ በጣም ኮንፊደንት አልነበረም ትሮማ ነበረበት ኖ ይመለስ ከእንደገና አለኛ ይመለስ ወዴት ትንሽ ወደ ሪሃብ ትንሽ ይመለስ ትንሽ እናስተካክል ገብቷል አይደል አሁን ያንን ያረግነው ምን ስለሆነ ነው እኛ እዚህ ጋር ባለሙያ ስላለ ነው እኛ ትሬኒንጉን ነው የተከታተል ነው ገብቷል ትሬኒንጉን አየን ኦኬ አለን ተነጋገርን ከባለሙያው ጋር ይመለስ እስቲ ትንሽ ከዛ ሲመለስ ውጤታማ ሆኖ የተሻለ ሆኖ እሱም ፊል በሚያደርገው ልክ ውጤታማ ሆኖ እንዲመለስ ያደርጋል ተርተኛል አይደል ስለዚህ አሁን የክለቦች እንትን ድርሻ እነሱን ትሬን ማድረግ ምናምን ብለው ወይም ህክምና ሐኪም ቤት መውሰድ መክፈል ለሐኪም ቤት ከዛ ድኖ ከመጣ በኋላ ድንሃል ሞክር ነው ግን ኢቭን ሲሞክር ክፍተት ይኑርበት አይኑርበት የምታቀው አንተ ባለሙያው ነው እንጂ ልጁ አያውቅም ትክክል እሱ በቃ ይታገላል ይጥራል ከጉዳት ተመልሶ ወደ ፊትነሱ አልተመለሰም ብለን ልጁን ቤንች እናረጋለን በዛ ይወጣል በቃ በጉዳት ምክንያት ወጣ ብለን እንላለንና እነዚህ ነገሮች በደንብ መታየት ይፈልጋል በዘንድሮ የኢትዮጵያ ፕሪሚየር ሊግ ብዙ ጨዋታዎችን የመመልከት እድሉ ነበር ቶሎ ተጫዋቾች ሜዳ ላይ ይጎዳሉ ከዛ ወይ በቃሬዛ ይወጣሉ አሊያም ደግሞ የክለቡ የህክምና ባለሙያ ተብሎ ይገባል አድርጎላቸው የሚወጣው ነገር በጣም ነው የሚያስቅህ እንዳንድ ተመልካች ስትመለከተው በፕሮፌሽናሎቹ ደረጃ ጉዳት ሲያጋጥመው ምን አይነት ወዲያው ትሪትመንቶች ጌሙን ሊያስቀጥሉ የሚችሉ ነገሮች ይደረጉለታል እነዛ ነገሮች ምንድናቸው እኛ ሀገር ሲያጣናቸው ምንድነው ኦልሞስት አሁን ልክ ጉዳት እንደተከሰተ የሚደረጉ ትሪትመንቶች ቢያንስ የተወሰነ ነገር ቅርብ አላቸው የተወሰነ ነገር ትንሽ የተወሰነ ነገር ያ ማለት ምንድነው ለምሳሌ አንድ ተጫዋች ከተጎዳ በኋላ አንድ የህክምና ባለሙያ ከገባ ሊያደርግ የሚችላቸው ኮመን ነገሮች ናቸው ኮመን ያን ያህል ልዩነት አትፈጥረው አንደኛው ጉዳቱ በጣም ዳሜጅ ካልሆነና በጣም ለረጅም ጊዜ የማይቆይ ከሆነ ልሰጠው የምትችለው ወይ ስፕሬይ ታረግለታለህ ወይ ተለያዩ ቅባቶች ታረግለትና እዛ አካባቢ ፔኑን ታጠፋለታል እንደዚህ አይነት ፔኖች ማለት ድንገታዊ ግጭቶች ይሄ ዳሜጅ ያላስከተሉ ግን ፔን ያላቸው ለተወሰነ ደቂቃ ወይ ምናምን ሊቆዩ የሚችሉ እንደዚህ አይነት ነገሮች ሲሆኑ እንትን ነው የምታረግላቸው አሁን እኛ ሀገር አንዳንድ ጊዜ የምታየው ክፍተት ውሃ ደፍቶለት ምናምን የሚወጣ ተመለከታለ ወይም ደግሞ እዛ ቦታ ላይ ብቻ ነካነካ እንደዚህ አፍታቶት ምናምን ነገር ታያለ ያ ነገር ትክክል አይደለም በርግጥ ግን ኦልሞስት ከዛኛው ጋር ይሄን ያህል ሚሊያይ አይደለም ዋናው ከዛ በኋላ ያለው ነገር ላይ ነው ለምን መድኃኒቶቹም የሉንም ማቴሪያሎቹም የሉንም ለዛ የሚያስፈልጉ እንትኖችም የሉም ፕሮሲጀሮችም የሉም ያ ነው እንጂ አሁን እዛ ጋር ልክ አንድ ተጫዋች ከተጎዳ በኋላ ሄደህ የምታረግለት ትሪትመንት ኢስ ኮመን ነው አንደኛ እዛ ጋር ያለው ኢንፍላሜሽን ካለ ወይም ደግሞ በጣም ግለት ካለ እንዲቀዘቅዝ ምን እንዲል ግጭቶች ዳይሬክት ግጭቶች ካሉ እዛ ጋር ልክ አጥንትህ ከሆነ ስለሆነ የሚመታው ብዛት ጊዜ ወይ ቁርጭምጭሚት ወይ ጉልበት እንደዚህ አይነት ግጭቶች ስለሚሆኑ እዛ አካባቢ ላይ ያለውን ፔን አምሮአችን ሴንስ እንዳያደርገው ማደንዘዣ ታረግለታለህ ወይ የቅባት ማደንዘዣ ሊሆን ይችላል ወይ ደግሞ የእንትን ማደንዘዣ ከዛ ባለፈ ግን ጉዳቱ ለምሳሌ የጡንቻ ላይ ጫና ያለው ቶሎ ሪከቨር ማድረግ የማይችል በተወሰኑ ፔን ኪለሮች መታገስ የማይችል የሚቆይ ከሆነ እንዲወጣ ነው የምታደርገው ከዛ በኋላ ያለው ትሪትመንት በጣም ፑር ነው ደካማ ነው ረፍበት ነው የምትባለው በቃ ብላበት ረፍበት ነው የምትባለው ያ ደግሞ ትክክለኛ ትሪትመንት አይደለም በጣም እንደ ጉዳቱ ይለያያል የምታርፍባቸው ጉዳቶች አሉ መንቀሳቀስ የሚገባቸው አሉ ግን እዛ ጋር ሜዳ ላይ ፒቹ ላይ ግን በጣም ትንሽ ልዩነት ነው የሚኖረው ትንሽ እኔ ምን ታዘብኩ ይመስላል ተጫዋቹ መቀጠል ይፈልጋል ጨዋታውን አይ ውጣ ይለዋል የህክምና ባለሙያ አዞራይስ ደግሞ ተጫዋቹ መጨረስ የማልችልበት ሁኔታ ላይ ነው ያለው ይላል ማንጻራዊነት ደግሞ የህክምና ባለሙያ መጨረስ ይችላል ይላል ምንድነው ልዩነታቸው እዛ ጋር ወሳኙ የህክምና ባለሙያው ተጫዋቹ ፊልም የሚያደርገው ምን ማለት አዎ የህክምናው መጀመሪያ ነው የሚጠይቀው እሱ
ይኸውልህ የህክምና ባለሙያው ዲሲዥን ሜከር ነው ወይም ውሳኔ ሰጪ ነው እንጂ መጀመሪያ ያንን ውሳኔ የሚሰጠው ከምንድን ነው? ለምሳሌ ግጭት ፈጠርን እኔ እናንተ ሄዲንግ ስንኖር ግጭት ፈጠርን። ከዛ ግጭት ከፈጠርን በኋላ የህክምና ባለሙያው መጥቶ ይጠይቃል። ሲጠይቅህ ፊልም ያረጋግብህ ወይም ደግሞ የሚታዘብህ ነገሮች አሉ ወይም ደግሞ ሰውነትህ ላይ አይንህ ላይ እንቅስቃሴ ላይ የሚጠይቅ ጥያቄዎች ይኖራሉ። እነዛን ስጠይቅለት ካልመለስክ ምንድነው የሚያደርግ? ቀጥታ አይችልም ነው የሚልህ። አንተ እኮ ይችላል ትላለህ። ለምሳሌ ቦክስ ላይ ገጥሞሃል አንተ መወዳደር እየፈለክ ዳኛው ኖ ይላል። በቃ አሁን እዛ ጋር ያ ባለሙያ ያ ዲሲዥን ሜክ የማድረግ አቅምና ፍላጎት አለው። ስለዚህ አንተ ባለሙያውን ማክሮፍም የለብም ከሱ ጋር መጋጨት የለብም። ግን ትክክለኛውን ኢንፎርሜሽን በሰዓቱ መስጠት ነው ያንተ ድርሻና ኃላፊነት። ለምሳሌ እኔ መጥቼ እንደዚህ ይሉሃል አይደል ስንት ነው ምናምን ይሉሃል ወይም ደግሞ ስም ማን ነው ሊልህ ይችላል። አንኮንሺየስ ኮንክ አታስታውስ ስለ ስንት ናችሁ ይላል። ገብቷል አይደል አታስታውስም። የዛ ጊዜ አይ በቃ ይሄ ልጅ አንኮንሺየስ ሆኗል ይውጣ ካለ በኋላ አንተ ነው ይችላልው ምናምን ብለህ ብትከራከር አይሰማህም። ስለዚህ ምንድነው የሚያደርገው? መጀመሪያ ካንተ ነው ዳታ የሚወስደው። ዳታ ሲወስድ ከውስጥህ የሚሰማውን ዳታ ይወስዳል፣ ከአካል ጉዳቱ የሚሰማውን ዳታ ደግሞ በባለሙያነት ይወስዳል። አንተ ለምሳሌ ተኝተህ ነው ያለው እየታከምክ ነው ወይ ቆመህ ውሃ እየጠጣህ ነው ሳትሮጥ ወይም ስፕሪንት ሳታረግ ምን ሳትል እየተጎዳህ እንደሆነ መቀጠል አትቻል አታውቅም። እሱ ግን አይተዋል ጉዳቱ። ገብቷል አይደል? ከዛ ያንተን ፊሊንግ ይጠይቃል። ከዛ ዲሲዥን ማድረግ ይችላል እዛ ጋር። ስለዚህ ወደሱ ነው ሳይድ የምናደርገው እንደ ባለሙያ ስታይ ወደ ህክምና ባለሙያው ነው። የህክምና ባለሙያው ደግሞ አንተ ደግሞ አልቀጥልም ብለህ አልችልም ብለህ የህክምና ባለሙያው ደግሞ ቀጥል ብሎ ማስገደዱ ደግሞ ተቃራኒ ይሆናል። ለምንድን ነው ካልከኝ ኦሬዲ ጊቭ አፕ አድርገሃል አንተ። እሱ የሚሰጥህ ምንድነው ኖ ትችላለህ እንዲህ ብታረግ ብትቀጥል ጥሩ ነው ብሎ ሊልህ ይችላል እንጂ ማስገደድ የለበትም። ለምን ካልከኝ ከስኳድም ከምንም አንፃር ሊሆን ይችላል። በቃ አምሮ ጊቭ አፕ አድርጓል። ልጁ ከጀርባ የሚያስበው ነገር ይኖራል ወይ የሆነ ድካም ይኖራል። እንዲያው ለትዝብት ቢሆን የሆነ ኤክስፒሪየንስ ልንገር። ጀስት ግቢ ያለን ከብዙ ተጫዋቾች ጋር አክሰስ ነበረንና አብረን የተለያዩ አክቲቪቲዎች ለማድረግ ነበርና አብረን ቆየን ስንዝናና ምናምን ጌም አለው ልጁ። ከዛ ጌም አለው ምናምን እንዴት ነው የምትችለው? አሁን እኛ ራሱ ደክሞናል እንኳን ጌም ልናደርግ ኖርማሊ ደክሞናል። እንዴት ነው ጌም የምታደርገው ምናምን? አራ ችግር የለውም ምናምን ነገር አለን። ጧት ተነስቶ ወጣሱ። ከዛ 10 ሰዓት ነው ጌም። ደን በቃ ያው ሻወር ተወስዳለህ ምናምን ክለቡ ጋር ጆይን ታደርጋለህ ምናምን ጌም ገባ እና 10 ደቂቃ አልሞላም በቀይ ሲወጣ 10 ደቂቃ አልሞላም። እውነቴን ነው የምልህ 10 ደቂቃ አልሞላም። ያን ዲሲዥን ለምን እንዲሰጥ አደረገው ካልከኝ ፑሺንግ ፎርስ አለ። ምክንያቱም ልጁ 90 ደቂቃ ፐርፎርም ማድረግ አይችልም፣ አቅም ወርዷል። ስለዚህ በጣም አግሬሲቭ የሆነ ፋውል መስራት ነበረበት ወይ ዳኛ ላይ መነጫነጭ ነበረበት ምናምን። ገብቷል? አልጮትም ቢል ጌሙ ላይ ቅጣት አለው፣ ብዙ ኮንሲኩዌንስ አለው። በስደጋ ደግሞ ተቀይራ ኢዚ ዲሲዥን። ስለዚህ የክለብ ውጤት ላንተ ደንታ አይደለም። በቃ እዛ ጋር ፋውል ሰርተህ ትወጣለህ። ካየው ተጫዋቹ ያው ይታዘበኛል በማለቴ ቆይቷል ወደ 2003 አካባቢና ልክ እንደዚህ አይነት ነገሮች ይፈጠራሉ። ስለዚህ ተጫዋቹ ሜዳ ላይ ከጀርባ አሳልፎ የመጣውን ነገር እንደኛ ሀገር ፉትቦል አናውቅም። እንደኛ ሀገር ፉትቦል የፕሮፌሽናል ፉትቦል ላይ ታያለ ከፍቅረኛው ጋር ከተጣላ ጌም ላይ ሜዳ ላይ ምንም አቺቭ ማድረግ አይችልም። ስለዚህ ቤንች ነው የሚያደርገው አሰልጣኙ። ኢቭን ሚስቱ ከወለደች ራሱ ያስወጣዋል። ለምንድን ነው ካልከኝ አእምሮ ሰምቲንግ ወደዛ ሄዷል። ስለዚህ ኮንሰንትሬት ማድረግ አይችልም ጌሙ ላይ ፎከስን ካጣ ምን ያህል እንደራቅን ታየዋል። እኛ ከጀርባ ያለው የሰውየው ላይፍ ምኑ ደንታችን አይደለም። ጌም ላይ ብቻ ገብተ ተፋለጥልኝ ነው። ስለዚህ ልጁ ባክአፕ ካደረገብህ ሰምቲንግ ፊል ያደረገው ነገር አለ ታወራዋለህ፣ ከዛ ዲሲዥን ትሰጣለህ። ስለዚህ ፑሽ ማድረጉ መምከር ነው እንዲጮት ምናምን እንጂ ፑሽ ማድረጉ ትክክል አይደለም። ከብዙ ታለንትድ እንደሆነ በሁሉም ስፖርት ብዙ ባለሙያዎች ይናገራሉ። ኮመን ስለሆነ ወደ እግር ኳሱ እንምጣ። የብዙ ተጫዋቾች ይመጣሉ በጣም አውትሼን ያደርጋሉ ተብሎ ኤክስፔክት ይደረጋሉ፣ በጉዳት ምክንያት ይጠፋሉ። ቀደም ብለንም ተናግረናል። ከ17 ዓመት በታች ብሔራዊ ቡድን አይተዋል፣ ጥሩ ፐርፎርም አድርገዋል። በቴሌቪዥን መስኮትም በአካልም ተገኝተን አይተናል። አስደናቂ ነው ውጤቱ። ግን መለስ ብለን እንደ ባለሙያ ስታየው
ፊዚካል ፊትነሳቸው ላይ ምን ተመለከቱ? ወደፊት 17 ዓመት በታች ብሔራዊ ቡድን ላይ የነበሩ ልጆች የሚያሻግራቸው ብቃት ላይ ናቸው? በፊዚካል ፊትነሳቸው ረጅም ዓመት ሰክሰስፉል ሆነው እንዲቆዩ የሚያደርገው ነው? እንደ ባለሙያ ምን ታዘብክ? እሺ ይሄንን ለማውራት መጀመሪያ የኢትዮጵያ ፉትቦል ወይም የአፍሪካ ፉትቦል እንበልና የአፍሪካ ፉትቦል ከዛ ደግሞ የኢሮፕ ፉትቦል እንደዚህ ብለን የምንላቸው እያንዳንዱ አህጉር የራሱ የሆነ ካራክተሪስቲክስ አለ። እንግዲህ አንድ ተጫዋች በእግር ኳስ ጥሩ እንዲሆን ታለንት ሊኖረው ይገባል ኢትመስት። ከዛ ደግሞ ፊዚካል ፊትነስ ሊኖረው ይገባል። ይሄ በየትኛውም ዓለም ላይ የሚሰራ ነው። ግን ወደ አህጉሮቹ ስንመጣ ፐርሰንቴጁ ይለያያል። አፍሪካ ላይ ስትመጣ የአፍሪካ እግር ኳስ ዶሚኔት የሚያደርገው ፊዚካል ፊትነስ ላይ ነው። ምንም ጥርጥር የለውም። ጥያቄው ለምንድን ነው ፊዚካል ፊትነስ ላይ ዶሚኔት ያደረገው ካልን ፊዚካል ፊትነሱ ላይ ዶሚኔት ያደረገው አንደኛ ኢንቫይሮንመንቱ በጣም አትሞስፌሩ ከባድ ሆት የሆነ ኢንቫይሮንመንት ያለበት አህጉር ነው። ስለዚህ ግዴታ ያንን ተቋቁሞ ለማለፍ የሚያስችል አካላዊ ብቃት ይጠበቅበታል። ሳይፈልግ በግዱ ወደ ምን ፎከስ ያደርጋል? ወደ አካላዊ ብቃት ፎከስ ያደርጋል። ሄደህ በ38 እና በ37 ዲግሪ ሴንቲግሬድ ሙቀት ባለበት ሁኔታ ላይ መጫወት በጣም ከባድ ነው። መተተውና አዲስ አበባ ስቴዲየም ላይ መተህ በዛ ከፍ ባለ አልቲቲዩድ ላይ መተው መጫወት ለአንድ አፍሪካዊ ተጫዋች በጣም ከባድ ነው። ባህር ዳር ላይ ለምሳሌ በተደጋጋሚ ውጤት ስናመጣ ነበር። ለምን ካልክ በጣም ንፋሱ ከባድ ነው፣ ፕሬሸሩ ከባድ ነው። ለምን እዛ አካባቢ የባህር አካባቢ የሀይቅ አካባቢ ነው፣ በጣም አስቸጋሪ። ስለዚህ ኤር ኮንዲሽኒንጎችን ሰርቫይቭ አድርገህ ለመወጣት ፊዚካሊ ፊት መሆን አለብህ። አርጀንቲና የፈለገ በታለንት ብቁ ብትሆን ቦሊቪያን ሄዳ ቦሊቪያ ሀገር ላይ ማሸነፍ አትችልም። ለምን ካልከኝ ያንን ማስቀጠል የሚችል ፊዚካል ፊትነስ አይኖራቸውም። ስለዚህ ፊዚካል ፊትነስ ኢትመስት ያ ብቻ አይደለም። ሜዳው ለታክቲክና ለታለንት የተመቸ ነው ወይስ ጠንካራ አካላዊ ብቃት መኖሩ ነው ፊት የሚያደርግ? እኔና አንተ ኳስ መስርተን ምን ብለን ዋንቱ ተጫውተን መውጣት ነው ሜዳችን የሚመቸው ወይስ ጥለህልኝ ስፕሪንት አድርጌ ተጋጭቼ ዱዌል አሸንፌ ማግባት ነው ሜዳው የሚፈቅደው? እያንዳንዱ ትሬኒንግ የምናደርግበት ሜዳ ፕሮሰስ ማድረግ ስለማይመች ያኛውን ተመርጣለህ። በቃ ፒቹ ይሄ ብቻ አይደለም፣ ፕሮሰስ ብቻ አይደለም። ፕሮሰስ ራሱ ቢመች አብዛኞቹ ትሬኒንግ የሚደረጉባቸው ወይም አሁንኛ በተለይ ታዳጊዎች የሚጫወቱባቸው ሜዳዎች የፉትሳል ሜዳዎች የሆኑና ከላይ ሳር ይነጠፍባቸዋል። እግርህን ነው የሚቀጠቅጥ። ያንን መቋቋም የሚችል ፊዚካል ፊትነስ ነው እንጂ ዴቨሎፕ ታለንት አይደለም እዛ ጋር እንትን የሚያደርግ። ያ ማለት ታለንት ምንም ጥቅም የለውም እያልኩ አይደለም። ግን የአፍሪካ ፉትቦል ምን ይፈልጋል? ፊዚካል ፊትነስ ላይ ዶሚኔት ያደረገ ወይም ደግሞ አብዛኛውን ነገር እንዲወስድ ይጠይቃል ወይም ይፈልጋል። ኦኬ ወደ ኢትዮጵያ እንምጣ። ወደ ኢትዮጵያ ስንመጣ ብዙ ጊዜ አሰልጣኞቻችንም ባለሙያዎችም በጣም ብዙ የምናከብራቸው ባለሙያዎች የሚናገሩት አንድ ነገር አለ። እኛ አሁን የሌለን ነገር ላይ ከመስራት ለምሳሌ ፊዚካል ላይ ምናምን በደንብ ከመስራት ያለን ነገር ላይ መስራት ታለንት ላይ መስራት በጣም ምርጥ ነው ብለው ይላሉ በተደጋጋሚ። በጣም ጥሩ ሐሳብ፣ በጣም ጥሩ። ግን አሁን ጥያቄ ነው የምንጠይቀው። አንድ ልጅ ከ7 ዓመት ጀምሮ እሺቶ 7 ዓመት እንተውና 10 ዓመት ጀምሮ ፕሮጀክት ገብቶ 17 እና 18 ወይም ደግሞ ዋናው ቲም እስከሚገባ ድረስ ተመሳሳይ የስልጠና መንገድ፣ ተመሳሳይ ቴክኒክ፣ ተመሳሳይ አሰልጣኝ ነው የሚያሰለጥነው? ረጅም ጊዜ በአንድ የስልጠና መንገድና በአንድ አሰልጣኝ ሳትቆይ እንዴት ነው ታክቲካሊና ታለንት ላይ ልትሰራ የምትችለው? ገብቷል አይደል? አንዱ አሰልጣኝ ይመጣል፣ ረጅም ኳስ ነው የሚፈልገው፣ ከጎል ላይ ብቻ አጽዱ ከዛዛ ሰው ሜዳ ላይ ተጫወቱ ብሎ ሲያሰለጥነው ይሄ ልጅ 12 ዓመት ሞላው። ከዛ አንዱ አሰልጣኝ መጣ። ከመጣ በኋላ ዋንቱ ተጫወቱ እዚሁ ጋር በደንብ አድርጋችሁ ምናምን ድሪብል እንዲያደርጉ ምናምን ደግሞ ሲያሰራቸው ቆየ። በቃ ሌላው አሰልጣኝ መጥቶ ይሄ ልጅ በምን አይነት መስመር ነው ተገንብቶ የሚመጣ? እኛ ሀገር ላይ እንዲው ዳታ ይጠይቃል። ያገኙዋቸው ሪሰርቾች እዚህ ላይ ኖርማል እንዳጠቃላይ ነው እንጂ ይሄ ኤሪያል ላይ አልሰሩም። ግን ለምሳሌ እንደ ኢትዮጵያ ፕሪሚየር ሊግ ሊሆን ይችላል እንደምን በጣም ሰክሰስፉል የሚሆኑት ምን አይነት ተጫዋቾች ናቸው? ኢዚሊ መጠየቅ ነው። ከየት አካባቢ የሚመጡ ተጫዋቾች ናቸው ካልክ የሚመጡበት አካባቢ ፊዚካሊ ዶሚኔት ያደረገ አካባቢ። በቃ መልሱን እኮ አገኘው እዚህ ለብሔራዊ ቡድን ያልተመረጠ
አንድ የአፍሪካዊ ተጫዋች እኛ ሀገር መጥቶ ትልቅ ክለብ ላይ ዶሚኔት አድርጎ ኮከብ ግብ አስቆጣሪ ሆኖ ምናምን ሲጨርስ ታየዋለህ። አንተ ሄደህ ቲም ሰብስበህ የምትጫወተው ይሄ ልጅ ከመጣበት ሀገር ጋር ይሄ ልጅ ጭራሽ ያልተመረጠበት ሀገር ጋር ሄደን ነው የምንጫወተው። ዲፈረንሱ ነው ይሄ ልጅ ዶሚኔት ያደርግበት። አሁን ይሄ ኢጎአችንን ምናምን እንጣልና በቃ ያለንን ሐሳብ እንጣልና ሪያሊቲውን እንየው መሬት ላይ ያለው። ስለዚህ ሪያሊቲውን ካየኸው እነዚህ ክፍተቶችን ነው የምታየው። ስለዚህ ታለንት በጣም አሪፍ ነው። ቴክኒክና ታክቲኩ ላይ በጣም ሲስተሙ ላይ መስራት በጣም አሪፍ ነው በጣም ግን ከዚህ ባልተናነሰ ሁኔታ ግን ፊዚካል ፊትነሱ ላይ በጣም መስራት እንችላለን። በጣም መስራት አለብን። ገብቷል አይደል? ያንን መስራት የምንችል ከሆነ በቀላሉ ዶሚኔት ለማድረግ ይመቸናል። አሁን አፍሪካ ፉትቦል ላይ ከፊዚካል ፕሬዘንስ ይልቅ ታክቲክና ቴክኒክ ላይ ሰርተው የመጡ ብሔራዊ ቡድኖች አሉ። ለምሳሌ ግብጽን ማንሳት ትችላለህ። አዎ ሞሮኮን ማንሳት ትችላለህ። ግን ለምን ካልከኝ አንደኛ ልክ እንደ ሌሎች አፍሪካ ሀገሮች አይደሉም አኗኗራቸው። ዩሮፕ ስታንዳርድ ነው። አዎ ፒቾቹ ብትል ምኖቹ ብትል በጣም ፕሪፈራብል ነው። ሞሮኮ ብትል ኦልሞስት አብዛኛው ተጫዋቾቻቸው እነሱ ሀገር ጭራሽ የሌሉ ተጫዋቾች ናቸው። ያ ማለት ሲያድጉ ጀምሮ ተሰርተው የመጡት በሌላ ኢንቫይሮንመንት። አሁን ካየኸው የአፍሪካ ዋንጫ አሁንም እየተካሄደ ያለው በጣም እንደ በፊቱ አሰልቺ አይደለም። ካየኸው በጣም ኮምፒቲሽኑ ምኑ በጣም ዶሚኔት ያደረገበት ፊዚካል ፕሬዘንሱን ይፈልጋል የስ ከዛ ደግሞ ታክቲካል ፕሬዘንሱን ይፈልጋል። ስለዚህ አሁን እኛ ያለን ኳሊቲ ያለው ወይ አዎ ታለንት አለን። በጣም ልጆች ታለንትድ ናቸው። ግን ያ ታለንት ለረጅም ጊዜ እንዲቆይና በተመሳሳይ ያሰለጣጠን ሂደት እንዲሄድ ማድረግ አለብን። ልክ አሁን ባርሴሎና የሚጠቀምበት አሁን ሌሎችም አካዳሚ ላይ እንግሊዝ ፕሪሚየር ሊግ ላይ ቼልሲ፣ አርሰናል የሚጠቀሙባቸው ነገሮች እነዚህ ናቸው። ብዙ ታለንትን ለማውጣት ተመሳሳይ ያሰለጣጠን ሂደትና የክለብ አይደንቲቲ የሚከተል ነገር ያመጣሉ። ከዛ በኋላ ያንን ተመሳሳይ አሰለጣጠን ሂደት ስትል በዛ ታክቲክና ቴክኒክ ልጁ በጣም እየበሰለ ይመጣል። ተርተኛል አይደል? ከዛ ከመጣ በኋላ ያንን ልጅ ከ14 አመት ጀምሮ ፊዚካል ፊትነሱ በደንብ ዌል ዴቨሎፕድ ሆኖ ይገነባል። ስለዚህ ውጤታማ ይሆናል ማለት ነው። በጣም አሪፍ። አንተን የመሰሉ በጣም ሰዓታችን ስለገደበን የመጨረሻ ጥያቄ እናንሳ። በጣም ብዙ ማውራት እንችላለን። ሶሻል ሚዲያ ላይ ብዙ የፊዚካል ፊትነስ አሰልጣኞች እየመጡ ነው። የመጨረሻ ጥያቄ ነው የምናደርገው። ብዙዎቹ ሳይንቲፊክ ሜተድን እንጠቀማለን የሚሉ ናቸው። ብዙ የተለያዩ ሀሳቦች ይነሳል። አንተም በማህበራዊ ትስስር ገጽ ላይ በጣም ብዙ ፊትነስ የሚያሰራ ትላልቆችን ፊትነስ የሚያሰራ ይሄ ሮንግ ነው ብለህ ስትቃወሙ አይቻለሁ። በአንጻራዊነት ደግሞ ይሄ የሚያሰራው እከሌ ሜንሽን አድርገ ጥሩ ነው የሚያሰራው ብለህ ሰፖርት ስታደርግ አይቻለሁ። ሁሉም ሳይንቲፊክ የሚከተል ከሆነ ብዙዎቻችን እንግዲህ አፎርድ አድርጎ ጂም ውስጥ መስራት በተለይ ለታዳጊ ሀገር በጣም ከባድ ነው፣ በተለይ ለእግር ኳስ ተጫዋቾች ከታች ለሚመጡ። ስለዚህ እድል የሰጣቸውን ሶሻል ሚዲያ ላይ እየተመለከቱ ያንን ትሬን ለማድረግ ይጠቀማሉ። ሳይንቲፊክ እስከሆነ ድረስ ስለተመሳሳይ ስለ ኢንዱራንስ እየተወራ ባለሙያዎች 2-3 ባለሙያዎች የተለያየ ነገር ሲናገሩ ይደመጣል። ለምንድን ነው ያ ክፍተት የመጣው? ከምን የተነሳ ነው? ሞር ሳይንቲፊክ ከሆነ መለያየቱ ምኑ ላይ ነው ትርጉሙ? አሁን ሳይንቲፊክ ነው ማለትና መሆን የተለያየ ነው። የመጀመሪያው ነገር ያ ማለት ለምሳሌ አንድ ሰው እኔ የምናገረው ሳይንስ ነው ብሎ ግን በሳይንስ መነጽር ስትመረምረው ስህተት ከሆነ እሱ ነው ያለው እንጂ ሳይንስ አይደለም። ስለዚህ ልዩነቱ እዚህ ጋር ነው የሚመጣው። አንደኛው ያ ማለት እኔ ሳይንስን ነው ማስከተለው ብሎ ማለትና ሪል ሳይንስ ነው የሚለው ነገር ዲፈረንስ አለው። ስለዚህ ምንድነው ማድረግ ያለብን? እንደዚህ አይነት ነገሮች ሲመጡ በተለይ እንደ ስፖርት ተቋማት እኛ ሀገር ያሉ የስፖርት ተቋማት ምን መስራት አለባቸው? እዚህ ጋር በተገቢ ሁኔታ ተመሳሳይ የሆነ ሳይንቲፊክ አረዳድ ያላቸው ባለሙያዎችን ማፍራት ላይ ትኩረት ማድረግ አለባቸው። ለምሳሌ እኛ ሀገር አሁን የፊትነስ አሰልጣኝነት ስልጠና ሪሊስ ከምን ደረጃ ነው ካልከኝ ገና አሁን ነው ያቆጠቆጠ ያለው። ስለዚህ ሰውየው ባነበበውና ባገኘው ሶርስ ልክ ነው ሳይንሳዊ ነኝ ብሎ የሚል ገብቷል አይደል? ስለዚህ ይሄንን ሰውዬ ሳይንቲፊክ አፕሮች ሪሰርቾችን አምጥተ ስትመዛዘን ግን ማን ትክክል እንዳልሆነ ታየዋል። እና አሁን ዋና ልዩነቱ የሚፈጠረው እዛ ጋር ነው። አሁን የማያውቀው ሰው ስለ ፊትነሱም ስለምን የማያውቀው ሰውና ሰዎችን ሰምቶ ከነሱ ተምሮ ኤክሰርሳይዝ ለማድረግ የሚሞክር ሰው እንዲሁ ነው የሚያየው። ስለዚህ አንተም የምታወራው ሳይንስ ይመስላል፣ እኔም የማወራው ሳይንስ ይመስላል፣ ግን ሁለታችን የተለያየ ነገር ነው የምናወራው። ገብቷል አይደል? ስለዚህ የመጀመሪያው ምርመራና እንትን ማድረግ የሚጠበቅብን ምንድነው? ሳይንስ ነው ስላልኩ ሳይሆን ሪሊ ሳይንስ ነው ወይ? ያ ማለት ሳይንስ ነው ስንል ምን ማለታችን ነው? ሪሰርች ሊኖረው ይገባል።
ሳይንቲፊክ ኤቪደንሶች ተጨባጭ ማስረጃዎች ሊኖረው ይገባል እኔ መጥቼ ይሄ ነገር እንደዚህ ይጠቅማል ይሄ ነገር አይጠቅምም ስል በማስረጃና በመረጃ መሆን አለበት ያ ማለት ዝም ብዬ የራሴን አፕሮችና ሎጂካል ቲንኪንጎችን ተጠቅሜ ብቻ በመስራት አይሆንም ስለዚህ ይሄኛው አንደኛ የሚሰማው ሰው መረዳት አለበት ሁለተኛ ግን እንደ ስፖርት ተቋም በተለይኛ ሀገር ያለ ስፖርት ተቋም ይሄንን የሚመራው አካል ምን ማድረግ አለበት ከሁሉም አሰልጣኝና ባለሙያ አሁን ብዙ የሚሰሩ ስራዎች አሉ ደስ የሚሉ በከተማ መስተዳድሩ እና እነዚህ ነገሮች በጣም ማደግ አለባቸው ከዛ ምን ይሆነ ይመጣል ባለሙያው ተመሳሳይ የሆነ ሳይንቲፊክ አፕሮች እና አረዳድ ይኖራል ኮመን ይሆናል ያ ማለት ግን ስቲል ልዩነት አይኖርም ማለት አይደለም ምን ተገብርበት መንገድ ግን የተለያየ ለምሳሌ ሳይንቲፊክሊ አሰልጣኝ ተብሎ የሚቀመጡ ሁለት አሰልጣኞች አንደኛው ኪክ ኤንድ ረሽን ሳይንቲፊክሊ ጥሩ ነው ብሎ ሊወስድ ይችላል አንዱ 433ን ሊወስድ ይችላል አንዱ 532 ምናምን ብሎ ሊወስድ ይችላል ገብቷል አይደል ስለዚህ የፐርሰፕሽን እና የአተገባበር የአረዳድ ልዩነት ይኖራል ግን ኮመን ግራውንድ ግን አለው ግንዱ ኮመን ይሆናል ቅርንጫፉ ይለያል ያ ላይ ከዛ ያን ማድረግ እንደዚህ አይነት ደግሞ ፕሮግራሞች ሲኖሩ እንደዚህ የተለያየ ሐሳብ ያላቸውን ሰዎች አቀራርቦ እንዲነጋገሩ አርጊው እንዲያደርጉ እኛ ሀገራውን ያልተለመደው ነገር እኔ አንተን መጥቼ አርጊው ሳደርግና ስከራከረህ ምንድነው የሚመስለው ፐርሰናል ጥላቻ ፐርሰናል ያ አይደለም ሐሳብ ከሆነ ሐሳብን ሙግታለው ትክክል ምክንያቱም ምን ሰራው ለአንድ ማህበረሰብ ነው እየሰራ ያለው ነገር ትክክል አይደለም እንዲ ነው መስራት ያለበት ነው ትክክል ነኝ ይሄው ማስረጃዬ እታረማለሁ እኔ ማለት ነው ስለዚህ እንደዚህ አይነት መድረኮች በጣም ያስፈልጋሉ ታንክ ዩ በጣም ወጣቱ አሰልጣኝ አሸናፊ ኃይሌ ጥሪያችንን አክብረ በጣም የትሬኒንግ ሰዓት ነው እሱን ነው እንግዲህ ለሰዓት ያደረከው ከልብ ነው እናመሰግነው በቀጥታ ስርጭት ስትመለከቱት የነበረው ሳምንታዊ የሃሊ ፕሮግራማችን ነው ክፍል 7 ነው የተከታተላችሁ በተለይ ደግሞ የፊዚካል ፊትነስ ላይ የሚሰጡ ለስፖርተኞች የሚሰጡ ስልጠናዎች ምን ይመስላሉ በሚለው ዙሪያ ነው ለአንድ ሰዓት ቆይታ ያደረግነው ነው ዘላለማዊ ከመለስ ስቱዲዮ ባለሙያዎች ጋራ ቀጥታ ስርጭቱን የመረው ቆይታ አድርጌያለሁ መግቢያችን ላይ አንድ ጥያቄ ጠይቀናችሁ ነበር 2018 ሲቢ ኢትዮጵያ ፕሪሚየር ሊግ ምንም ሳይሸነፍ የተጓዘው ክለብ የትኛው ነው ትክክለኛ ምላሽ ፋሲል ከነማ ነው በርካቶች ምላሾቻችሁን አድርሳችሁናል ፍቅሩና ነጻነት ትክክለኛ ምላሾች ናችሁ እስከ ዳር አንድነት ሳሙኤል ደጀን አሸናፊ ተስፋዬ እንደዚሁም በርካቶች ለተሳተፋችሁ ከልብ ነው እናመሰግነው ሳምንት በተመሳሳይ ርዕሰ ጉዳይ ከሌላ እንግዳ ጋራ እንጠብቃችኋለን ከቀሪ አዲስ ሚዲያ ኔትወርክ ቀጥታ ስርጭቶች ጋር መልካም ቆይታ ይሁንላችሁ የሳምንት ሰው ይበላል